ሰላም ጋይስ ሳምንታችሁ እንዴት ነበር? አሁን የፌብሩዋሪ ወር መጨረሻ ላይ እንደመሆናችን መጠን መንዝሊ ብሬክዳውን ነው የምናደርገው። መንዝሊ አናሊሲሳችንን እና በቀጣይ ማርች መንዝ ላይ መውሰድ የምንፈልጋቸውን ትሬዶች አይደንቲፋይ እናደርጋለን ማለት ነው። ከዛ ባለፈ ደግሞ ላስት ዊክ የወሰድኩት ትሬድ ስላለ እሱን ትሬድ ለምን እንደወሰድኩኝ እና ሉዝ አድርጌዋለሁ፣ ሉዝ ያደረኩበትንም ምክንያት አስረዳችኋለሁ ማለት ነው። ሶ ይህን ትሬድ ላስት ዊክ አናላይዝ ሳደርግላችሁ ኤሪያ ኦፍ ኢንትረስት ላይ ኢንገልፍ አድርጎልኛል ብዬ ነበር ይሄ ካንድስቲክ። ሶ ኔክስት ትሬድ እየጠበቅኩ የነበረው ፎር ሃውር ላይ ሪቴስት እስኪያደርግልኝ እና ከዛ በኋላ እዚህ አካባቢ ኢንትሪ መፈለግ ነበር። ሰው ሰኞ ላይ ሪቴስት እያደረገ ነበር ይሄ ትሬድ። ኤዥያን ሴክሽን ላይ እነኚህ ሪቴስት ከሰጠኝ በኋላ ለንደን ሴክሽን ላይ ኢንገልፍ አደረገ። ፎር ሃውር ላይ እንደዚህ አድርጎ ዘጋ። ፎር ሃውር ታይም ፍሬም ላይ እንደዚህ አድርጎ ካንድስቲኩ ዘጋ። ቱ ሃውር እና ዋን ሃውር ላይ ስንመለከተውም ማርኬት ሪቴስት አድርጎ ሪጀክት እያደረገ ይመስላል። እዚህ አካባቢ ወደ 5 ሰዓት ለንደን ሴክሽን ላይ ኢንትሪ ወሰድኩኝ። ከዛ በኋላ ዳይሬክትሊ ስቶፕ ሉዜን የነካው እዚህ አካባቢ ያለውን ሊኩዊዲቲ ቴክ አደረገ። ከዛ ኔክስት ላይም ሊኩዊዲቲውን ቴክ ካደረገ በኋላ እኔን አስወጥቶ ማርኬቱ ሄዷል ማለት ነው። ይሄም ማርኬት ያጣውበት ምክንያት ላስት ዊክ እንደነገርኳችሁ ብዙ ኮንፍሉዌንስ አልነበረንም። ከኮንፍሉዌንሳችን ውስጥ አንዱ አራውንድ ሙቪንግ አቨሬጅ ቢሆን ይመረጣል። ፕሪቪየስ ስትራክቸር ዞን ላይ ሪቴስት ቢያደርግልን ይመረጣል። እዚህ ጋር ግን ያለን ኮንፍሉዌንስ አንደኛ ኤሪያ ኦፍ ኢንትረስት ነው ሪጀክት ያደረገልን። ከዛ ውጭ ደግሞ ዳይሊ ካንድስቲክ ነው። ከዛ ባለፈ ደግሞ ይሄ የር ከገባ ከጃንዋሪ ጀምሮ ማርኬት ብዙ ቾፒ ነው። ኢንትሪዎችን ሊኩዊዴት እያደረገ ነው የሚሄደው። ስትራክቸርን ሪስፔክት እያደረገ አይደለም። በዚህ ምክንያቶቹም ፋክተር ያደርጉታል ለዚህ ሉዚንግ ትሬድ። አሁን ቀጣይ አናላይዝ የምናደርገው መንዝሊ ብሬክዳውን እናደርገው እና እነኚህ ከረንሲዎች ፎር ማርች መንዝ ኢንትሪ መውሰድ የምንፈልገውን ትሬዶች መርጠን እናስቀምጣለን። መውሰድ የማንፈልጋቸውን ደግሞ ወደዚህ አካባቢ እናደርጋቸዋለን ማለት ነው። ምንጊዜም አናላይዝ በምንሰራ ጊዜ አይዴንቲፋይ የምናደርገው በመጀመሪያ ትሬንዳችንን ነው። ዩኤስዲ ካርድ ላይ ትሬንዳችን ዳውን ትሬንድ ነው። ዊክሊ ላይ በምናይበት ጊዜ ዴይሊ ላይም ደግሞ ዳውን ነው። ይሄ ስትራክቸራል ዞን ብሬክ አልተደረገም። በዚህና በዚህ መሃል ኢንተርናል ስትራክቸር ነው እየሰራ ያለው። ይሄ ከረንሲ በእኛ ዳይሬክሽን ነው። ኔክስት መንዝ አናላይዝ እናደርገዋለን፣ ኢንትሪ እንፈልግበታለን ማለት ነው። ከዛ ባለፈ ደግሞ ለቀጣይ ሳምንት ኢንትሪ ሊሰጠን ይችላል። ምክንያቱም ይሄ ከረንሲ እዚህ አካባቢ ሙቪንግ አቨሬጅ ላይ ነው ሪቴስት እያደረገ ያለው። ከዛ ባለፈም ይሄ አካባቢ ኤሪያ ኦፍ ኢንትረስት አለ። ከዛ በመቀጠል ደግሞ ወደ 6 ቀን አካባቢ ኮንሶሊዴት ካደረገ በኋላ ይህን ዞን ብሬክ አድርጎታል። ኔክስት ዳይ ማለትም ሰኞ ላይ ሪቴስት እስኪያደርግልን ጠብቀን ኢንትሪ ከሰጠን ኢንትሪውን እንወስዳለን ማለት ነው። ፎር ሃውር ላይ በምታዩበት ጊዜ ሪቨርሳል ካንድልስቲክ ፓተርን ኦር ደግሞ ማርኬት ስትራክቸር ሽፍት አሳይቶናል። ማለትም ሄድ ኤንድ ሾልደር ፓተርን ሰጥቶናል ማለት ነው። ሌፍት ሾልደር እዚህ ጋር አለ፣ ሄድ አለን፣ ራይት ሾልደር አለን። ይሄን ኔክ ላይን ብሬክ አድርጎታል። ኔክስት መንዳ የምጠብቀው ደግሞ እቺን ዞን ሪቴስት እስኪያደርግልኝ ነው። እቺ ፎር ሃውር ኔክ ላይኑ ሪቴስት ሲያደርግልኝ ጠብቄ ኢንትሪ ወስዳለሁ ማለት ነው። አሁን ቀጣይ በምወስዳቸው ትሬዶች ሞር ስፔስ መስጠት ይኖርብኛል። ምክንያቱም አሁን ላይ በቃ ጂኦፖለቲክሱ ምንም አሪፍ አይደለም። ስለዚህ ሊኩዊዴት አድርጎ እንዳያስወጣን ትሬንዳችንን ልክ ሆነን ሞር ስፔስ መወስድ ይመስለኛል። ይሄ ካንድል እዚህ ጋር ኢንትሪ ሳይሰጠኝ እንኳን ከሄደብኝ ይቺን ኤሪያ ኦፍ ኢንትረስት ብሬክ እስኪያደርግ ጠብቅና ሪቴስት ጠብቄ ሌላ ኢንትሪ ጠብቃለሁ ማለት ነው። ኔክስት ዩሮ ዩኤስዲ በምናይበት ጊዜ ዊክሊ ላይ ትሬንዱ አፕ ትሬንድ ነው። ላስት ታይም ሃየር ሃይውን የሰራው እዚህ ዞን ጋር ነው። ዊክሊ ላይ ዳውን ሆኗል። እንደምታዩት ዊክሊ ታይም ፍሬም ላይ እዚች አካባቢ ሃየር ሎ ሃየር ሃይን ሰራ። ከዛ ሃየር ሎ ሰጠን፣ ሃየር ሃይ ብሬክ አደረገው። ይቺን ዞን ብሬክ ስላደረገው ትሬንዱ ዳውን ትሬንድ ሆኖልናል። ስለዚህ ዊክሊ ሎወር ሃያችን እዚች ጋር ይሆናል ማለት ነው። ዳይሊ ላይ በምንመለከትበት ጊዜ ዳይሊ ስትራክቸር በዚህና በዚህ መሃል ነው። ይሄ ዞን ብሬክስ ካልተደረገ ድረስ ዳይሊያችን ዳውን ሊሆን አይችልም። ስለዚህ ይሄን ከረንሲ ፎር ኔክስት መንዝ አንመለከተውም፣ አንፈልገውም ማለት ነው። ኖት ኢንትረስትድ ፎልደር ውስጥ እንከተዋለን። ጂቢፒ ዩኤስዲ በምንመለከትበት ጊዜ ዊክሊ ታይም ፍሬም ትሬንዱ አፕ ነው። ፎር ላስት ታይም ሃየር ሃዩን እዚህ ጋር ነው ይሰራልን።
ሃየር ሎ እዚህ ጋር ነው። ሰው ማርኬት በዚህ እና በዚህ መሀል ነው። ዴይሊ ላይም በምንመለከትበት ጊዜ በዚህ ስትራክቸር እና በዚህ መሀል ስለሆነ ፕራይስ ያለው ኢንተርናል ስትራክቸር ነው እየሰራ ያለው ማለት ነው። ስለዚህ ይሄ ትሬድ በእኛ ፌቨር ነው ማለትም አፕ ትሬንድ ነው። ከዛ ባለፈ ኤሪያ ኦፍ ኢንትረስታችንን ሪጀክት እያደረግ ነው። እዚህ ጋር ሪጀክት አድርጎ ይመለሳል ብዬ ኤክስፔክት አድርገው ነበር። ብሬክ አድርጎታል። ሶ እዚኛው ዞን ላይ ሪጀክት አድርጎ እየተመለሰ ነው። ስለዚህ አሁን ኔክስት ዊክ የምጠብቀው ቺን ዞን ብሬክ ካደረገልኝ እንደምታዩት ሪቴስት ያደረግ ጠብቅና ኢንትሪ ወስዳለሁ ማለት ነው። እዚህ አካባቢ ኢንትሪ መውሰድ እንችላለን። አይ ዶንት ቲንክ ይህን ዞን ብሬክ እንዲያደርግልን የፈለግንበት ምክንያት አንደኛ ፕራይሱ ቢሎ ደ ሙቪንግ አቨሬጅ ስላለ፣ ለእኛ ደግሞ ሞር አሪፍ የሚሆንልን አባቭ ከሙቪንግ አቨሬጁ አባቭ ሲሆንልን ነው። ዩኤስዲ ጄፒዋይ ዊክሊ በምናይበት ጊዜ ዳውን ትሬንድ ነው። እዚህ ጋር ነው ዊክሊ ሎወር ሃዩ። ዴይሊ በምንመለከትበት ጊዜም በዚህና በዚህ መሀል ነው። ስትራክቸራል ኢንተርናል ስትራክቸር ነው እየሰራን ያለ ነው። ስለዚህ ይሄ ከረንሲ ትሬንዱ ዳውን ነው። ከዛ ውጭ ምሮ የምንጠብቀው ኤሪያ ኦፍ ኢንትረስት ላይ ሪያክሽን እንዳለ መመልከት ነው። ሶ እዚህ አካባቢ ኤሪያ ኦፍ ኢንትረስት አለን። ኤሪያ ኦፍ ኢንትረስታችን ላይ ሪያክሽን እንጠብቃለን ማለት ነው። ያ ማለት ከኤሪያ ኦፍ ኢንትረስታችን አካባቢ ሪጀክት እንዲያደርግልኝ ፈልጋለሁ። ሶ ምን አይነት ሪጀክሽን ነው የምፈልገው? ከአንድ ስቲክ ኢንገልፊንግ ከዚህ ዞን እንደዚህ ከአንድ ስቲክ ኢንገልፍ ካደረገልኝ ሜቢ ሙቪንግ አቨሬጅ ላይ ሪቴስት እስኪያደርግልኝ ጠብቄ ኢንትሪ ልወስድ እችላለሁ ማለት ነው። ይህን ከረንሲ 4 ሃወር ላይ በምናየው ጊዜ እዚህ አካባቢ ኔክ ላይን አለ እና ደግሞ በጣም ሪስፔክት እያደረገው ያለው ዞን አለ። ወደኋላም ስትመለከቱት ፕሪቪየስ ስትራክቸር ዞን ነው። ሶ ይህን ዞን ብሬክ ካደረገልን ማርኬቱ ሜቢ ዲሳይድ አድርጓል ማለት ነው ሪቴስቱን ጨርሶ ወደ ትሬንዱን ለመቀጠል። ስለዚህ ሪቴስት ጠብቄ ኢንትሪውን ልወስድ እችላለሁ ማለት ነው። ሶ ይህም ኔክስት ዊክ የምንመለከተው ፔር ይሆናል። ኔክስት ላይ ደግሞ ጂቢቢ ካድ አለን። ጂቢቢ ካድ ላስት ዊክ አናላይዝ ያደረግነው እዚህ ዞን ላይ ሪቴስት አድርጎልን ኢንትሪውን ለመውሰድ ነበር። እሱን ኢንትሪ አልሰጠንም። እዚህኛው ዞን ላይ ከመጣ በኋላ አግሬሲቭሊ ኢንትሪ ሳይሰጠን ሪጀክት አድርጎታል። እንደምታዩት ደግሞ ፐርፌክትሊ ነው ሙቪንግ አቨሬጅን እና ኤሪያ ኦፍ ኢንትረስትን ሪጀክት ያደረገው። ሰው መያዝ የማንችለው አይነት ትሬድ ነው እንጂ ዳይሬክሽናችን ልክ ነው። አናላይዝ ያደረግነው በስነስርዓት ሄዷል፣ ግን ልንይዘው አንችልም። ማለት ይሄን ሙቭ አጉል ሰዓት ላይ ነው ሪያክት የሚያደርገው። እንዲህ አይነት ሙቮች አጉል ሰዓት ላይ ነው። አሁን በቅርብ ጊዜ ወዲህ ኤዥያን ሴክሽን ላይ እና ኒውዮርክ ፒኤም ላይ እንዲህ አይነት ሙቮችን ይሄዳል። ሶ በዛ ሰዓት ላይ ደግሞ እኛ ትሬድ ለመውሰድ ኢንትረስትድ አንሆንም። የኛ በጣም ጥሩ ሰዓት የምንለው ለንደን ሴክሽን እና ኒውዮርክ ኤኤም አካባቢ ላይ በጣም ጥሩ ኢንትሪዎች ይኖራሉ፣ ጥሩ ሙቭመንቶች ይኖራሉ እና ጥሩ ኮንፈርሜሽንም ይሰጠናል ማለት ነው። ስለዚህ ራይት ኮንፈርሜሽን ካልሰጠን ያው በትዕግስት መጠበቅ ነው። ኔክስት ዊክ ምን ልንመለከት? ስቲል ብሬክ አድርጎልናል። ሶ ዴይሊ ሎወር ሃዩ እዚህ ጋር ነው። ስለዚህ ይሄ ዞን ሪቴስት ካረገ ይሄን ዞን ወይ ደግሞ ይሄን ዞን ሪቴስት ካረገልን ኢንትሪ እንወስዳለን ማለት ነው። ይሄን ዞን ሪቴስት ካረገልን ኢንትሪ እንወስድ እንችላለን። ካድ ጄፒዋይ ላስት ዊክ ተናግሬያለሁ። ሳይን ኦፍ ስትሬንግዙን ለመመልከት ያክል ነው እዚህ ኤሪያ ላይ ያስቀመጥኩት እንጂ ይሄን ትሬድ አልወስደውም። ምክንያቱም ደግሞ ዴይሊ እና ዊክሊ አፕ ነው። ሶ ካድ ጄፒዋይ ደግሞ ዊክሊ ታይም ፍሬም በምንመለከትበት ጊዜ ትሬንዱ ይሄን ኤሪያ ኦፍ ኢንትረስት ብሬክ አድርጎልናል። ሶ ትሬንዱ ዳውን ነው ማለት ነው። ዊክሊ ትሬንድ ዳውን ሰጥቶናል። ላይን ቻርት ላይ ብንመለከተው ክሊርሊ ያሳየናል እቺን ዞን ብሬክ ስላደረገልን ማለት ነው። ዴይሊ ላይ በምንመለከትበት ደግሞ ይሄም ትሬድ ዊክሊ ላይ ዳውን፣ ዴይሊ ላይ ደግሞ አፕ ይመስላል። እቺን ዞን በማይነር ቦዲ ብሬክ ካደረገው በኋላ እቺን ዞን ብሬክ አላረገለም። ሶ ስቲል ሃይ ነው። ሶ በዚህና በዚህ ዞን መሃል በዊክሊ ሎወር ሃይ እና በዴይሊ ሃየር ሎ መካከል ኮንሶሊዴት እያደረገ ያለ ፕራይስ ስለሆነ ይሄንን ከረንሲ ትሬድ ለማድረግ አልመለከተውም ማለት ነው።
ይህን ዞን ብሬክ ካደረገልኝ በኋላ ነው ከዚህ በኋላ ኢንትረስትድ ልሆን የምችለው። ይህን ዞን ብሬክ ካደረገልኝ በኋላ ሪቴስት አድርጌ እጠብቃለሁ። ካልሆነም ደግሞ ዊክሊውን ብሬክ አድርጎ ሪቴስት እስኪያደርግ ጠብቄ ኢንትሪ ልፈልግ እችላለሁ ማለት ነው። ስለዚህ አሁን ይሄ ፎር ደ ኢንታየር መንዝ ማንመለከተው ከረንሲ ይሆናል ማለት ነው። በቀጣይ የምንመለከተው አውስትራሊያን ካድ ነው። አውስትራሊያን ካድ አግሬሲቭሊ ትሬንዱ ወደ አፕ እየሄደ ነው። በዚህ እና በዚህ ስፔስ መሀል ምንም አይነት ኤሪያ ኦፍ ኢንትረስት የለንም። ማለትም ፕሪቪየስ ላይ ሪያክሽን አላሳየንም፣ ሰፖርቲንግ ሬዚስታንስ ዞን አልሰጠንም። ሜቢ እስቲ እዚህ አካባቢ ዞን አለ። ያ ዞን አግኝተናል። ዞን እንዴት እንደምናሰብር ማየት ከፈለጋችሁ ዊክሊ እና ዴይሊ ላይ አትሊስት 3 ታይምስ ተች ሊያደርግልኝ ይገባል ይሄ ሰፖርት ዞናችንን ኦር ሬዚስታንስ ዞናችንን። ያኔ ያው ማርኬት በኔክስት ላይም እዚህ ዞን ላይ ሪያክት ሊያደርግ ይችላል ብለን ስለምናስብ ዞኑን በስነስርዓት እናሰምራለን ማለት ነው። እንደምታዩት ዊክሊ ላይ በደንብ ሪያክሽን አለው ይሄ ዞን። ዊክሊ ላይ በጣም ሪያክሽን አለው። ስለዚህ አሁንም ይሄ ዞን ቺን ዞን ሪቴስት እስኪያደርግልኝ ትሬንዱ አፕ ነው። ሃየር ሎ እዚህ ጋር ነው ፎርም ያደርገልን። ዴይሊ ላይ በምንመለከትበት ጊዜ ትሬንዱ አፕ ትሬንድ ነው። ላስት ላይ ሃየር ሎ ዴይሊ ሃየር ሎ ይሰራልን። ቺን ዞን ብሬክ ካደረገ በኋላ ቺን ሪቴስት ሰጥቶናል። ስለዚህ እዚሽ ጋር ሃየር ሎ ፎርም ተደርጓል ማለት ነው። ስለዚህ አሁን ይሄን ዞን ፎር ኔክስት ዊክ ኢንትረስትድ አይደለም፣ በእኛ ዳይሬክሽን ስለሆነ ምና ይሆናል። ለአንድ ወሩ የምንመለከተው ይሆናል። ግን ትሬድ ላይ ኢንትሪ ያገኛለሁ ብዬ ኤክስፔክት እያደረኩ አይደለም። ምክንያቱም እዚህ አካባቢ ሪያክሽን አልፈልግም። እዚህ ደረሰ ማለት ደግሞ ዴይሊ ስትራክቸሩን ብሬክ አድርገው ማለት ነው። ወደ ዳውን ኤክስፔክት ማድረገው ማለት ነው። ጂቢፒ አውስትራሊያን ዶላርም ኤክስፔክት እንዳደረግ ነው ኤሪያ ኦፍ ኢንትረስቱን ሪጀክት አድርጎ ሄዶልናል ማርኬቱን። እቺ ዞን ክሊርሊ ብሬክ አልተደረገችም። ቺን ዞን ብሬክ እስኪያደርግ እንጠብቅና ሪቴስት ጠብቀን ኢንትሪውን እንወስዳለን ማለት ነው። ያ ኔክስት ደግሞ ኔዘርላንድ ካድን በምንመለከትበት ጊዜ ዊክሊ ታይም ፍሬም ላይ ትሬንዱ አፕ ትሬንድ ነው። ላስት ታይም ሃየር ሎን የሰራው እዚች ጋር ነው ፎርም ያደረገልን። ዴይሊ ታይም ፍሬም ደግሞ በምንመለከትበት ጊዜ እዚች ጋር ዞን ብሬክ ተደርጓል። ከዚህ በኋላ እዚችም ዞን ብሬክ ተደርጋለች። ዴይሊ ላይ በምንመለከትበት ጊዜ ደግሞ ዳውን ትሬንድ ነው። ሎወር ሃዩ ደግሞ እዚች ጋር ፎርም አድርጎልናል። በዚህና በዚህ መሀል ስለሆነ ፕራይሱ ሙቭ እያደረገ ያለው ዳይሬክሽኑ በእኛ ፌቨር አይደለም ማለት ነው። ያ ማለት ደግሞ ለቀጣይ መንዝ ይሄን እዚህ ከረንሲ ላይ ኢንትረስትድ አይደለንም። ኔዘርላንድ ጄፓይ በምንመለከትበት ጊዜ ዊክሊ ታይም ፍሬም ትሬንዱ አፕ ትሬንድ ነው። ላስት ታይም ላይ ደግሞ ሃየር ሎን ፎርም ያደረገው እዚች ጋር ነው። ዞን ብሬክስ ካልተደረገች ድረስ የዊክሊ ሃየር ሎዋችን እዚች ጋር ነው የሚሆነው። ዴይሊ በምንመለከትበት ጊዜ ደግሞ ሃየር ሎን እዚህ ጋር ፎርም አደረገ። ከዚህ በኋላ ዞን ብሬክ ስላልተደረገች በዚህና በዚህ መሀል ነው ፕራይስ ሙቭ እያደረገ ያለው ማለት ነው። ይሄ ፕራይስ ሜቢ እዚች ጋር ዞን ሰጥቶናል። ዴይሊ ላይ ሪያክት አድርጓል ዞን ላይ መልቲፕል ታይም። እቺን ብሬክ አደረገ በኋላ ነው ወደ ላይ ይሄደ ያለው። ስለዚህ ሲች ዞን ላይ ሪቴስት ከሰጠን እና አሪፍ ኢንትሪ ከሰጠን ሜቢ ልንወስደው እንችላለን። ብዙም ግን ኤክሳይትድ የምንሆንበት አይነት ከረንሲ አይደለም አሁን በምናየው ሁኔታ። ዩሮ አውስትራሊያን ዶላር ከ2 ሳምንት በፊት የወሰድነው ኢንትሪ እስካሁን ቴክ ፕሮፊቱን አልነካም፣ እየጠበቅ ነው። ያ ዊክሊ ላይ እንደምትመለከቱት ላስት ሎወር ሃዩን እዚች ጋር ፎርም አድርጎልናል። ዴይሊ ላይ ደግሞ እቺን ዞን ብሬክ ስላደረጋት ሎወር ሃዩ እዚች ጋር ይሆናል ማለት ነው። ስለዚህ አሁን ይሄ ትሬድ ክሊርሊ ይሄን ዞን ብሬክ አድርጎልን እዚች ጋር ስምረዋለሁ። ክሊርሊ ይሄን ዞን ብሬክ አድርጎልን እዚች ጋር አካባቢ ሪቴስት እስኪያደርግ እንጠብቀውና ደግሞ እስከዚች ያለችዋን ሬንጅ እንይዛታለን ማለት ነው። አውስትራሊያን ዩኤስዲ ዊክሊ ላይ በምንመለከትበት ጊዜ ትሬንዱ አፕ ትሬንድ ነው። ምንም አይነት ሪቴስት እያሳየን አይደለም። ስለዚህ ላስትሊ ዊክሊ ሃየር ሎን ፎርም ያደረገው እዚህ ጋር ነው።
ዴይሊ ላይም በምንመለከትበት ጊዜ እቺን ዞን ብሬክ ካረገ በኋላ ሪቴስት አደረገልን። ከዛ በኋላ እቺ ዞን ብሬክ አልተደረገችም እስካሁን ድረስ። እቺ ዞን ብሬክ እስካልተደረገች ድረስ ሃየር ሎዋችንን ፎርም አድርጓል ማለት አንችልም። ስለዚህ ፕሪቪየስ ሃየር ሎዋችን ይሆናል ማለት ነው። ሶ እቺን ዞን ኤክስፔክት የማደርገው ከዚህ ከረንሲ እቺን ዞን ብሬክ እስኪያደርግልን እና አዲስ ሃየር ሎ ፎርም ካደረገልን በኋላ ሪቴስት እስኪያደርግ ጠብቄ ኢንትሪውን ወስዳለሁ ማለት ነው። ኔዘርላንድ ዩኤስዲ በምንመለከትበት ጊዜ ዊክሊ ታይም ፍሬም ላይ ትሬንዱ አፕ ትሬንድ ነው፣ እዚች ጋር ነው ላስት ታይም ሃየር ሎን ፎርም ያደረገልን። ዴይሊ ላይ በምንመለከትበትም ጊዜ በዚህና በዚህ ሬንጅ ውስጥ ነው ፕራይስ ያለው። ሶ ዴይሊ ላይም ትሬንዱ አፕ ትሬንድ ነው። ስለዚህ እነኚህ ዞኖች ላይ ሪቴስት የማድረግ መብት አለው ይሄ ፕራይስ። ከዛ ባለፈ ደግሞ ትንሽ ቾፒ ነገር ነው ማለትም ኮንሶሊዴት እያደረገ ነው፣ ስትራክቸሩን እያከበረ አይደለም። ስለዚህ የምመለከተው ትሬድ ይሆናል ለቀጣይ ለዚህ ወር። ግን አሁን ላይ ኢንትሪ ኩክ እያደረገልኝ አይደለም ለኔ። አሪፍ ስትራክቸር ሲሰጠኝ የምመለከተው ይሆናል። ጂቢፒ ኔዘርላንድ ደግሞ ዊክሊ ላይ በምናይበት ጊዜ ትሬንዱ ዳውን ትሬንድ ነው። እዚህ ጋር ነው ሎወር ሃይ ፎርም ያደረገልን። ዴይሊ ላይ በምንመለከትበት ጊዜ ደግሞ ሃየር ሃይ ሰጠን፣ ሃየር ሎ እዚሽ ጋር ስትራክቸሩን ብሬክ አድርጎ ዴይሊ ሃየር ሎ እዚሽ ጋር ሆኖ እያለ ሃየር ሎ ሰጥቶን ብሬክ አድርጎት ነበር። እቺን ዞን ብሬክ ሲያደርጋት እቺ ሎወር ሃይ ሆና ነበር። ጂቢፒ ኔዘርላንድ በምንመለከትበት ጊዜ ዊክሊ ላይ እንደምታዩት ትሬንዱ ዳውን ትሬንድ ነው። ላስት ታይም ሎወር ሃይውን ፎርም ያደረገው እዚህ ጋር ነው። ዴይሊ ላይ በምንመለከትበት ጊዜ ደግሞ እዚህ አካባቢ ዳውን ትሬንድ ነበር። ከዛ እዚህ ዞን ጋር ብሬክ ሲያደርገው ትሬንዱ አፕ ሆነ። ከዛ ሪቴስት አድርጎ አሁንም አፕ ሆነ። ከዛ ይቺ ዞን ብሬክ ስታደርገው ትሬንዱን ዳውን ትሬንድ ያደርግልናል ማለት ነው። ምክንያቱም እዚህ ዞን ጋር ብሬክ አድርገዋለች ይቺ ስትራክቸር። ስለዚህ ሁለቱም በእኔ ፌቨር ናቸው ዳይሬክሽናቸው። ሎወር ሃዩ እዚች ጋር ፎርም አድርጎልናል። ስለዚህ አሁን ይሄን ትሬድ ኤክስፔክት የማደርገው አንድ ይሄን ኤሪያ ኦፍ ኢንትረስት ሪቴስት አድርጎ ኢንትሪ ኮንፈርሜሽን እስኪሰጠኝ ነው። ካልሆነም ደግሞ እቺን ዞን ክሊርሊ ብሬክ ካደረገው በኋላ ሪቴስት ሰጥቶኝ ኢንትሪ ከሰጠኝ በኋላ እቺን ሬንጅ ይዛታለሁ ማለት ነው። እነኚህ እስካሁን አናላይዝ አደረጋቸው የነበሩ ፔሮች ፌብሩዋሪ መንዝ ላይ አናላይዝ እያደረኩኝ ትሬስ ወስድባቸው የነበሩ ፔሮች ናቸው። እዚህ ጋር የምትመለከቷቸው ፔሮች ደግሞ ፌብሩዋሪ ላይ ያልተመለከትኳቸው ፔሮች ማለትም አሁን ላይ አቮይድ እንዳደረግኳቸው ትሬንዳቸው በእኔ ዳይሬክሽን ሳይሆኑ ቀርተው ዲስ መንዝ ደግሞ ድጋሚ አናላይዝ ማድረጋቸው ፔሮች ናቸው ማለት ነው። ኔዘርላንድ ሲኤችኤፍ ላስት ዊክ ኢንትሪ ለወስደው ያልፈለኩበት ምክንያት ትሬንዱ በእርግጥ አፕ ትሬንድ ሰጥቶናል። ዊክሊው አፕ ትሬንድ ነው፣ ዴይሊም ደግሞ አፕ ትሬንድ ነው። ነገር ግን አንደኛ ይሄ ከረንሲ ብዙ ኤሪያ ኦፍ ኢንትረስት የለንም። ከዛ ባለፈ ደግሞ ኦል ታይም ሎ ላይ ነው ማለትም ፕሪቪየስሊ ላይ ምንም አይነት ሂስትሪ የለንም። አሁን ዊክሊ ላይ በምታዩት ጊዜ ዳይሬክትሊ ዳውን ትሬንድ ሲመጣ የነበረ ትሬድ ነው። እንዲህ አይነት ትሬዶችን ደግሞ አቮይድ አደርጋለሁ። ምክንያቱም በእኔ ስትራቴጂ የባክ ሂስትሪ ያስፈልገናል። አሁን ላይ ማርኬቱን አናላይዝ አድርገን ኢንትሪ ለመውሰድ ባክ ሂስትሪ ስለሚያስፈልገን እዚህ አካባቢ ደግሞ ፕሪቪየስሊ ላይ የምንመለከተው ነገር ስለሌለ እንደዚህ አይነት ትሬዶችን አቮይድ እናደርጋለን ማለት ነው። ይሄም ሴም ሪዝን ነው ያለው። እንደምትመለከቱት አውስትራሊያ ኔዘርላንድ ኦል ታይም ሃይ ላይ ነው ያለው። ፕሪቪየስሊ ላይ ምንም አይነት ሂስትሪ ሊሰጠኝ አልቻለም። ላስት 13 ዓመት አካባቢ ምንም አይነት ሂስትሪ አልሰጠኝም እዚህ ዞን ላይ። ስለዚህ ይሄን ዞን ኢንትረስትድ አይደለሁም ማለት ነው ኢንትሪ ለመውሰድ። ዩሮ ካድ ዊክሊውን በምንመለከትበት ጊዜ እንደዚህ አይነት ከረንሲዎችን አቮይድ የማደርግበት ቤዚክ ሪዝን አንደኛ ቾፒ ነው። እዚህ ዞን ላይ ቾፒ ነው ማለትም ኮንሶሊዴት እያደረገ ለረጅም ጊዜ የቆየ ትሬድ ነው። እሱን ዞን ብሬክ አድርጎ ስትራክቸር መስጠት ካልጀመረ እዚህ አካባቢ ኢንትሪ እየወሰድን ራሳችንን ቼን ውስጥ ከማስገባት እንደዚህ አይነት ትሬዶችን አቮይድ ማድረግ ይቀለናል። ስለዚህ አሁን በእኛ ስትራቴጂ ክሊር የሆኑ ማየት የምንችላቸውን ነገሮች ኢንትሪ ስለምንወስድ ነው። አሁን ይሄ እንደምታዩት ፌብሩዋሪ ፎር ዘ ኢንታየር መንዝ ኮንሶሊዴት እያደረገ የቆየ ከረንሲ ነው። ብቻ ኮንሶሊዴት እያደረገ ያለ ከረንሲ ስለሆነ ብዙም ኢንትረስትድ አይደለሁም ይሄንን ፔር አናላይዝ ለማድረግ። እዚህ ጋር ያሉት ደግሞ የምታዩቸው እነኚህ ኦል ታይም ሃይ ኦር ደግሞ ኦል ታይም ሎው ላይ ያሉ ከረንሲዎች ቅድም እንደነገርኳችሁ ባክ ሂስትሪ ስለሌላቸው እኛ የምንመለከታቸው ትሬዶች አይሆኑም ማለት ነው። እንደምታዩት ካናዳ ሲኤችኤፍ
የፕሪቪየስ ሂስትሪውን በምትመለከቱበት ጊዜ ምንም አይነት ሂስትሪ የለንም። ኦል ታይም ሎ ላይ ነው ያለው ማርኬቱ። ስለዚህ ይሄን አቮይድ እናደርገዋለን። ጂቢፒ ሲኤችኤፍም ደ ሴም ነው። ፕሪቪየስሊ ላይ ሂስትሪ ስለማይኖረን እንደነኛ አይነት ከረንሲዎችን ያው አቮይድ እናደርጋለን። ጂጄም ኤሪያ ኦፍ ኢንትረስት ፎርም አላደረገልንም። ሪያክሽኑም ፕሪቪየስሊ ላይ የለንም። ሶ ኦል ታይም ሃይ ላይ ነው ይሄም ያለው። ዩኤስዲ ሲኤችኤፍም ደ ሴም ሪዝን። ዩኤስዲ ጄፒዋይም እንደነገርኳችሁ ደ ሴም ሪዝን ኦል ታይም ሃይ ላይ ነው ያለው። ስለዚህ እንደነኛ አይነት ትሬዶችን አቮይድ እናደርጋለን ማለት ነው። ሶ እስካሁን ያየናቸው ከረንሲዎች ፎር ደ ኔክስት መንዝ ማለትም ማርች መንዝን የማናያቸው አናላይዝ የማናረጋቸው ከረንሲዎች ይሆናሉ ማለት ነው። በኔክስት መንዝ አናላይዝ የምናረጋቸው ከረንሲዎች ደግሞ እነኚህ ይሆናሉ። ሶ የሰጡን ኦፖርቹኒቲ እያየን ለመጠቀም እንሞክራለን ማለት ነው። ሶ ለቀጣይ ሳምንት ኢንትሪ ለመውሰድ የፈለግናቸው ፔሮች አንደኛ ዩኤስዲ ካድ ነው። ፎር ሃውር ኔክ ላይኑ ላይ ሪቴስት እስኪያደርግልን ጠብቀን ኢንትሪ እንወስዳለን ያልኩት። ሁለተኛ ደግሞ ጂቢፒ ዩኤስዲ ነው። እሱም ይቺን ዞን አግሬሲቭሊ ብሬክ አደረገልን በኋላ ሪቴስት ጠብቀን እንወስደዋለን። ሶስተኛ ዩኤስዲ ጄፒዋይ ነው። ይሄም እዚህ ዞን ላይ ሪያክት ካደረገልን ሪጀክት ካደረገልን ኢንትሪዎችን እንመለከታለን። አራተኛ ጂቢፒ ካድ ነው። ጂቢፒ ካድ ቆንጆ ስትራክቸር እየሰጠን ይገኛል። ሶ አሁን ሎወር ሃይን ፎርም አድርጎልናል። ሶ ሌላኛውን ሎወር ሃይ ፎርም እስኪያደርግልን ጠብቀን ኢንትሪውን እንወስዳለን ወደ ዳውን ትሬንድ ማለት ነው። ኔዘርላንድ ጄፒዋይም እዚህ አካባቢ ሞር ማርኬት ሪያክሽን ስላለ እቺን ዞን ደግሞ መልቲፕል ታይምስ ሪስፔክት አድርጎት ስለሆነ ብሬክ ያደረገው እዚች አካባቢ ማርኬቱ ሪጀክት ካደረገልኝ እና አሪፍ ኢንትሪ ኮንፈርሜሽን ከሰጠኝ ኢንትሪ ወስዳለሁ። ዩሮ ኤዩዲም ከ2 ሳምንት በፊት ኢንትሪ ወስደንበት ነበር። አሪፍ እየሄደ ይመስላል። ሶ ይሄን ዞን ብሬክ ካደረገልን በኋላ ኤሪያ ኦፍ ኢንተረስታችን ሪቴስት ካደረገልን እዚህ አካባቢ እንደወሰድነው አይነት በሴም ኢንትሪ እንወስዳለን ማለት ነው። ሶ ከዚህ እስከዚህ ያለውን ሬንጅ የምንይዝ ይሆናል። መልካም ሳምንት።